ሄሎ ሄሎ፣ የነ የነ በእናትህ አብርሃም ነኝ። አብርሃም ትላንትና ቁጥርን አግኝቼ ነበር። ሰላም ነው። ወሳፕ ዩቱብ ዛሬም በአዲስ ቪዲዮ ከቻስ ብለናል። ያው እንደሚታወቀው አዳዲስ እንግዳ በማምጣት እንታወቃለን። ዛሬም ደግሞ ቆንጅዬና እንቁ የሆነች የቡታጀራ ዩቱበር ካጠገባችን ትገኛለች። ያው አብዛኞቻችሁ እንግዳ ጋብዙ እያላችሁ ነበረ። ዛሬም አዲስ እንግዳ አምጥተናል። ወደ እሷ እንሄዳለን። እሷ ራሷን አስተዋውቃ ያው ወደ ዩቱብ ቪዲዮአችን እንገባለን። ወደ እሷ። ሰላም የአቢሲኒያ ስኳር ቤተሰቦች እንዴት ናችሁ? ዛሬ ተጋብዤ መጥቻለሁ እነሱ የዩቲዩብ ቻናል ላይ አሁን እባላለሁ ለማታውቁኝ እና አሪፍ ጊዜ እንደሚኖረን ተስፋ አደርጋለሁ። በጣም አሪፍ ጊዜ ይኖረናል። መከታተላችሁ እንዳረሱ እንደ ድሮ ሰፖርት አድርጉን። ሰብስክራይብ፣ ላይክ፣ ኮሜንት ላይም ደግሞ እንደዚሁ ሀሳብ አስተያየታችሁን አስቀምጡልን። እንወዳቸዋለን። አሪፍ ጊዜ እንደሚኖረን ተስፋ እናደርጋለን። እስከ መጨረሻው ማየታችሁ እንዳረሱ እና ፋሚሊ ጌማችን የሚሆነው ውሃ ብርጭቆ ላይ እንሞላለን እና መጨረሻ ላይ ፈሶ የፈሰሰበት ሰው ያ ሰው ኮል ፕራንክ ያደርጋል ወይም ሰሟን ይደውልና የማይታወቅ ቁጥር ነው ይደወላል። በጋራ እናወጣና ቁጥር ይደወላል። ከዛ በኋላ ፕራንክ ካላረገ ያንን ሰው እዚች ጋር ቃሪያ ተቀምጧል እሱን ይበላል ወይም እንግዲህ ያው ይቀላል። የሚመጣውን እናያለን አብረን። ኮል ፕራንክ ካላደረገ ነው፣ ካደረገ ያልፈዋል፣ ቃሪያውን አይበላም። እና ጨዋታችን እንጀምራለን። አብሯችን ቆዩ። እንወዳችኋለን። ቪዲዮ መከታተል እንዳትረሱ። ፈርስት ማን ይጀምር? ከእንግዳ እንጀምር። ከእንግዳ ሙዩ ከፈለሽ እኔ ጋር የሚደርስ ተስፋችሁ ተዞሮ ይመጣል። አይቀርም። የኔ ጋር ይመጣ ነው መጣል እኔ ምን ነው ናቲ ጋር ሄዱ ማይጋር በእርግጠኛ ቫር አለ እዚህ ጋር ኦፍሳይድ ቤላ ያለን ኃይል አማተን አይበቃኝም ብለናል። እዚህ ጋር እንትን ብሏል። ኢየሱስ ቴብሉን አትንኩት በተቻለ መጠን። በዚህ በኩል አለ ወይኔ፣ በዛ በኩል ነው የሚወርደው። ምንድን ነው የምትቋጥሩት? እግርህ ሊፈስ ነው ይዞራል። ናቲ ጋር መሰለኝ። ተው ግን ተው። እኔ ጋር ነው አለ በኔል አለ እጄን ዘርግቼ አሰሰው ቴብሉ እንዳነኩት ኪዳነ ምሕረት የጨካኔ ጥንቅ ቤላ ለምንድን ነው ጥግሬ የምታፈሰው? አልፈሰሰም እኮ ለምንድን ነው ጥግሬ የምታፈሰው? እንዴት ነው ሁኔታው?
ዙር ይደርሳል ብያለሁ። እዩ ሲቀሳል በቃ አሁን ፈሷል። አሁን መጨረሻ ንግግር ሀሳብ አስተያየት ካለ ያው እንግዲህ የምለው ነገር ቢኖር ኦሬዲ የምደውልልህ ሰው ፍራንክ አትደረግና የጌታ ሰው ብትሆን ይመረጣል። እዚህ በዚህ ሁለት ነው። ቃሪያው 3 ነው። እኔ ሲሆን 10ም ትላላችሁ። አሁን 3 ነው። ኑሮም አናዱት እኔ እንደው እንኳን አረጋግጣችሁ በቃ በዛ በኩል እኮ በዛ ነው። በዚህ ነው ይፈሳስ እንደዚህ አይ ወድቆብኝ ነው ወድቆብኝ ነው። ቀልድ ነው። ያው ጀማው እንግዲህ ምንም ማድረግ አይቻልም። እንደተናገርኩት ኢዮስ ጋር ደርሰዋል። የአራት ሰው ቋጠሮ ነው እንግዲህ ምንም ማድረግ አይቻልም። 07 09 አንዳንድ ቁጥር ንገሩኝ ሁላችሁ ማለት ነው። 2 ዲጂት ቁጥር ንገሩኝ። 24 ቴሌፎኑ ለጊዜው ጥሪ አይቀበልም። አይ ፊት ለፊት ያለው ይቀር 24 ቤት ትንሽ ይጨምራል። ተመቼ አንድ ቤት እኮ እንደዛ ነው። ቁም ነገረኛ ነው። 11 ቤቶች ቁም ነገረኛ ናቸው። ጠርቷል። ምንድነው ምለው እግዚአብሔር በየምንም እኮ ሀሳብ የለኝም ካለ መደወል ሄሎ የነ በእናትህ አብርሃም ነኝ። አብርሃም ትላንትና ቁጥርን አግኝቼ ነበር። ሰላም ነው? እንዴት ነህ? ደህና ነኝ። ሰላም ነዋ። አዎ ደህና ነኝ። ጠፋህ እኮ ትላንት እደውልልሃለሁ ብዬ ነበረ። ያ ነገር እንዴት አደረክልኝ? እሺ ያ አልነገርኩም እንዴ? ተነጋግረን አካውንት ውስጥ እኮ አስገብቼ ነበረ። አዎ አስገብቻለሁ እኮ አስገብቻለሁ። ቼክ አላረክም? ኦኬ አብርሃም ሀና። አዎ እደውልልሃለሁ። አይደለም እዚሁ እንትን ልበል ብዬ ነው እኮ። ካልሆነ አትጨናነቅ። ምን ላድርግልህ? ብሩን አስገብቼልሃለሁ። በቃ አትጨናነቅ። አሁን ወደ ስራው እንድንገባ ነው። ወይ መልሰህ ላከው ካልተመቸ ማለት ነው። አካውንት ልንገርህ። ስንት ላይ ላከው? 116 ነው የላኩት። ነው እንዴ? አዎ ምን ነው ካነሰ እኮ 4 ጨምራለሁ። እሺ እጠብቃለሁ። አታዝገው። ምን ያንተ በእናትህ እኔ አንተ ለወራው እኮ ግራ ገባኝ። ተወጣ ነው ማለት ነው። ግን የሚያውቀው ሰው ምናምን ነገር ማለት የሆነ አብርሃም የሚባል ሰው ያውቃል። ሰው አብርሃም የሚባል ሰው እንዴ በስክል የሆነ ገምቼ ገሳ አድርጊ ነው። 11 ቤቶች ከአብርሃም ጋር ቁርኝት እንደሚያውቅ ያስታውቃል። ብዙ ነገር አርቄ አስቤ ነው። 11 ቤቶች ከአብርሃም ጋር ቁርኝነት ይኖራቸው። በቃ እኔም 11 ቤት ደውል ይመቸህ። ግን የደወልኩልህ ልጅ አሪፍ ተደርገለታል ፍራንክ። ያው እንግዲህ ተወተነዋል። እኛ ቀጣይ ማን ላይ እንደሚደርስ አይታወቅም። ተወተነዋል። ድጋሚ ከደወለ የምናሳያችሁ ይሆናል፣ ወይም ሌላ ሰው ፍራንክ ያደርገዋል። በቃ እንግዲህ እንቀጥላለን። ወደ ቪዲዮ ወደ ሁለተኛው ጌማችን እንሄዳለን። አሁንም ከእንግዳችን ጀምር ጀምራል። ብሩን ሄዶ ቼክ ሊያደርገው ናቲ በሰላም ነው? ምን ነው ኤልያስ
ከማን ጋር ነው ችግር ካሁን? ጫወታው ድምቀት አንዴ ፖዝ ለጫወታው አንዴ ድምቀት ሰውዬው ደወለ። ፖዝ እዚህ ጋር አንዴ ራሱ ነው። ቀጥለው ማርያምን ተመልካቾቻችን ድጋሚ ደውሏል እና የሚለውን እንሰማለን። ቃሪያውን ግን አልበላም እዚች ጋር ኦልሬዲ ጨርሻለሁኝ እኔ። እሺ ሄሎ አይሰማም? ይሰማል ይሰማል። አዎ እኮ በማን ስም ብለን ያስገባው? በማን ፍስሐ ሰይፉ ነበር የሚለው። ፍስሐ ሰይፉ። አይ ተሳስታል። እኔ ማነው? ወይኔ ኧረ እባክህ አትቀልድብኝ ተው። 16,000 ብር እኮ ማን ወንዴ ብለህ በሚለው አይደለም፣ ፍስሐ ሰይፉ ነው የሚለው። እኔ ወንዴ ነኝ። በማን ብለህ አስገባው? በስንት አካውንት ቁጥሩ? ፍስሐ ሰይፉ ነው የሚለው ስሙ። ቁጥሩ ረስቼዋለሁ። እኮ ተሳስታል። ወይኔ ብሬን አልፈታህም። አካውንት ቁጥሩ ስንት ነው? 10,000 ልንገርህ እስኪ ያዝ። እሺ የሰጡኝን ነው። እሺ 57 አይደለም። እሺ 23 አይደለም። ወይኔ ተሳስታል። የኔ 10,031 ማነሽል ወይ ያ ሙላቱ እኮ ነው የሰጠኝ። ተሳስታል። በቃ ሙላቱ እኮ ነው የሰጠኝ። አትቀልድብኛ እንዴ! አትቀልድብኝ። ሙላቱ ነው የሰጠኝ አካውንቱን፣ ፍስሐ ሰይፉ የሚለውን አካውንት። ፍስሐ ሰይፉ አይደለም። ወይኔ እኔ ፍስሐ ሰይፉ አይደለም። ማነህ? ማን ብለህ ነው ያስገባው ታዲያ? ወንድ አይደለህ እንዴ አንተ? ፍስሐ ሰይፉ አይደለም። ማን ብለህ ነው ያስገባው አንተ? ወንድ አይደለህ አንተ? እና ታዲያ ምን ትቀልዳለህ አንተ? አካውንት ቁጥሩ በስንት ነው? በአካውንት ቁጥሩ ንገረኛ። ያስገባበት 10,057 አይደለም። 57 አይደለም። 57 እሺ። ለ10,031 ነው እንጂ የሚለው። እሺ ንገረኛ። 10,031 እሺ ጠፍቷል። ጠፍቷል። ሌላው ተጠፋ። አሪፍ ነው። እንኳን ጠፋ። አጠፋለሁ እንዴ? ቀልድህን እዛ ጋር አሁን እኛ የስራ ሰዓት ነው። አትቀልድብኝ። ኧረ እባክህን አንተ። ብሬና 16,000 ብር እኮ ነው በዚህ ጊዜ። ደግሞ እንደዚህ ሳሳ ጀመረክ። ልመት ላስገባልህ። ቁጥ አካውንት ንገረኝ። ያንተ ላስገባልህ። ኧረ በህግ አምላክ ተው። ላስገባልህ። ብር አካውንት ላክልኝ። ብር ፈለጋችሁ እንደዚህ ደግሞ ትመልሰዋለህ ብሩን? አዎ መልስልሃለሁ። አካውንት ላክልኝ። ሻሻ ነው። ተው እንደው ሳስበው ውሰደው በቃ ይቅር። ዛሬ መሰለኝ አዲስ አበባ የረገጥኩ። ኧረ በእናትህ ዝም በል። አላውቅም እንደዛ እንትን ቆይ ፈጬ አይደለ አንተ? ቆይ ፈጬ የስራ ሰው እኔ እኮ መሀል ፒያሳ ተወልጄ እንትን ነው ፈርሶ ነው እኮ የወጣው። አይ እንትን ነው የስራ ሰው ነው ሲጀመር። ሰው የስራ ሰው አካውንት የጠየቀኩ ሊያጣራ ነው እኮ አጣራ በስንት የገባለት መስሎ ደስ ብሎታል እኮ መጀመሪያ ታውቃለህ። አስገብቼልሃለሁ ምናምን ስለው መልስልሃለሁ። አሁንም አይደውልም በቃ ብሎ ካየኸው ይሄንን ቪዲዮ ይቅርታ እንጠይቃለን። አሁን ልጁ ይሄ ነው። ይቅርታ ንጹህ ነው ልጁ። ሲያርግድ እኔ ጋር ነበረ። እኔ እኮ አይደል እሱ አድርጎ ምናምን ምንም ማድረግ አይደለም። በእርግጥ አባቴ ሙት አይመስለኝም። አንተ እሱ አረገች፣ እኔ ጠብ አደረኩኝ እኮ። ከዛ ተደወለ ስልኩ ሲደውል ልታነሳው ስትል ጠብ አድርጌ አንዴ ተመለስኩት። ኧረ እኔ አይደለሁም እያየህ ነው እንዴ? አይደለም እያወራሁኝ ቀዳችሁ እንዴ? እያወራ ሳይሆን ልክ ልታነሳው ስትል እዚህ ጋር አድርጌያለሁ። አላየዋለሁ ቪዲዮውን ማየት ይቻላል። ችግር የለውም። ደግሞ ነው በአሁኑ እንኳን ይበላል። 12 ቤት እስቲ
ቀጣይ አንቺ ከሆንሽ እንችላለን እሷ ጋር እንደሆነ የሆነ አሻጥር እንዳለ እኮ ልብ ያውቁታል እኮ። ግን ያው ዞሮ መጣ እኔ ጋር ነው። እኔ ጋር ከመጣ ግን አይደፋም። አይቻልም እንዴ አይቻልም። ምንድን ነው ይሄ? ኃጢአት ነው እኮ እንደዚህ ማድረግ። ተደፍቷል። ኤልያስ የስ ፈሷል። አባቴ መሰለች ለካቸ ጥሩ አየህ። ሁለተኛ እናመሰግናለን። ሁለተኛ ይሄ ነው የሚያስፈልገው። እንደዚህ አይነት እንግዳ ነው ካመጡ አይቀር። እሺ ቁጥር እንሰጠዋለን። አሁን እያንዳንዳችን 07 ቢሆን ይመረጣል። 56 ራቅ ግን የዘንድሮ 56 ስራ የፈታ ነው ራሱን እንዳያዝገኝ እኔ አሪፍ ነው እሱ አይደለ እንደሚፈልገው እሱ እኮ ነው የሚፈልገው። እሺ 56 13 የደወሉለትን ደንበኛ አሁን ማግኘት አይችሉም። ጥሪያችን በቅርቡ ይደርሶታል። እንዴ ይችላል ስሙን ራሱ አላወቁትም። እሺ በዛ አወጣጥ 28 ቀነሰ። የተባረከ ሰው ይመጣል። አሁን አልጠራም ሄሎ ጤና ይስጥልን። ኢየሱስ አካም ጅርታ ነጉማ አማርኛችን አዎ ኦሮምኛ ነው። ከኢትዮ ቴሌኮም ነበር የምንደውለው። ይቅርታ አማርኛ አይችሉም? ምን አሉኝ? ይቅርታ ምንም ማድረግ አንችልም። የሚችል ሰው ካጠገቦት የለም። እድል ነበር ያቀረብንሎት የገና ልዩ ስጦታ ነበር እና የሚችል ሰው ካጠገቦት የለም። ወደ ሁለተኛው ይሄዳል። ቀይር ያማል አንድ ዞር የሚያሳይ ምን አይነት ኦሮምኛችንም ያው ሰላምታውን እኮ ቻለን በየሰዓት አሰጠኝና አማርኛም በትግል ደውልና አስጠው ካሜራማኑ ይነገረ እኔ ከየት እንዳመጣቸው አናውቅም። እንዴ ሰላምታው ነው ኖርማል እኮ ነው። 54 85 24 ይህ ቁጥር አይታወቅም። እሺ 12 ቤት እናድርገውና የመጨረሻ ነው ይሄ። ካልተሳካ እበላለሁ። በታማኝ ስድስቱ ነው። 6 ልቆጥር ነው። ጠቆር ካለው ቀላ ካለው ተመራጭ ብሎ ይስጣል። ቀላ ብሎ ጎላ ካለው ይህ ቁጥር አይታወቅም። አይ አንድ ድል አይ ብሎ ነገር የለም። ያዝ እስቲ አንዴ እስቲ በሞራ አንዴ ሞራ ወሰልቀስ በደግ ልቆ በደግ ይና ነገር ውሃ የለም። አጠጣም ማጣቀሻ አንድ ምን ይሰራል አለችኝ። ያዝ
እቺንም ጨመራለሁ አንድ ነው እንዴ በላው ጉሊት ትጀምራለህ ወጣ ብለህ ቃሪያ ዞ ነበር ምንድነው አንድ ነው በላ አንድ አይደለም አንድማ ትንሽ እኮ ነው አንድ በጣም ያቃጥላል እሺ ሁለት እንደዛ ነው እሺ በስከል አኘከ ነው ሽንኩርቱ አኘከ አይ በግልጽ ብናወራ ቸገራችን በግልጽ እናወራ ጠቅጠቅ ድምፅ እንዴት ያረካል አንተ በስማ እንትኑ ሲያኘከው እንትን ይመጣል ዋና ሰው ቢጨርሰኝ ነው አንድ ይቀራል እኮ አችኛ እኮ እንደው ለሳንስለ በጊዜ ከጥቁረት መገላገል ፍሬውን አውጣው ከፈለክ ያቃጥላል ይባላል ፍሬው ማርያም ትጨምራለህ አንድ ጨምራለህ የምር ትንሹን አይደለም ኤልያስ ትንሹ ማርያም ትንሹ መብራን አይደለም ጉዳት እንዳይኖረው ምንም ጉዳት የለውም ቃሪያ ምን ማለት ነው ቫይታሚን ዜድ አለው ቫይታሚን ዜድ ደግሞ በጣም ማለት ነው ለሰውነታችን ምናምን ነገር በጣም ጠቃሚ ነው ይገርማል ማለት ነውና ካለኝ ዕውቀት አንፃር ያዘው እንደዛ እኮ አንዳንድ ያዘው ችግር ይደርሰናል እኮ እኛ ችግር የለም ይደርሰናል ብለው ቀጥል በቃ አለቀ እኮ ወጣ እንዴት እንደምሆን እንደው መብርሃን ተጠብቅ ምን አለ ኦሮምኛ ብቻ ላይ እንትን አለ ሽታው በጣም እንትን ያቃጥላል ማለት ነው ላፉም እንትን እናደርገዋለን ትንሽ እንትን እንዲላት አንድ አራት ተው ባካችሁ አፉ ማከብድብሻለሁ ማኛ መከላሏን እናቀቅ እኔ ጋር ይደርስ ማታስቡ ዘንድሮ ዘራኸው ትንሽ ይቀራል አግዙኝ ይቀራል እስቲ እኔ ላይ እንደዚህ እያማረከ ቢላግዙ የምር አግዙኝ ወንድም እስቲ ስሩን የምታንተረው እንደ ሀሳብ ስም ብትቆጣ ደስ ይለኛል ይመታኛል ትንሽ ቆይቶ ግድያ ነው በስመ አብ ወይኔ እንዴ ሰዎቹ የሆነ ነገር እንትን እየተነጋገሩ ሰብስክራይብ ማድረግ እንዳይረሳ እኔ አልገባኝ እኔ የለሁበት እንዴ አይቻልም እንደዚህ አይቻልም ናተጮ ቤስት ኔም ሳውንድ አዳቤ አይዞሽ አደራ ማን ነው ፓስ አደረገው እንዴ ልጅ ኤልያስ አደራ በቤቴ ወይኔ እየተከረው እሺ ጀሞ አልወረደም እሑድ ሳይደርስ ወሰደሽዋል ብርጭቆ አልፈሰሰም እንዴ ፈሷል መፍሰስ ይሄኛው ማጭበርበር እንደዚህ አይቻልም እኮ ጥሩ አይደለም አንተ ጋር ማርያምና ኪዳነ ምሕረት ነግሬ ሳውንዷ እንደዚህ እናርጋታ ምንድነው ምንድነው እኔ በአስማት ነው ማፈሰው ይገርማል ህንዲኛ ነው የምትጮተው መንዛዛት አያስፈልግም ልክ ነህ ሲፈስስ መንዛዛትም አለብኝ ትደግመዋለህ ባንዲ አንተ ብዙ ናቲ እናመሰግናለን ከመቃጠልክ በፊት ሁለቱንም አቅርብለት ስልኩንም ማስተላለፍ ስትፈልግ ምን መልእክት በዚህ አጋጣሚ ባንቺ ነው አሁን ይፈሳል ዳር ላይ ነው ያለው ብዙ በኩል ነው ያለው ቋጠሮ ነገር አይፈስም አንዳንድ ይከረገዋል የአራት ሰው ቋጠሮ በተለይ የአርሰናል ደጋፊ ቋጠሮ አቻ ነው ከፍ ባረከው ቁጥር ማለት ነው እንትኑ ዳውን ምን መሰለህ
ፊዚክስ አልተማርክም መሰለኝ። ግራቪቲ ስለሚጨምር ከፍ ባረከው ቁጥር ውድቅ በኢየሱስ ነው። ይኸው መድኃኒዓለምን ይኸው ፈሷል። ኪዳነ ምሕረትን ፈሷል። ማርያምን ፈሷል እኮ ግን ከዚህ አይደለም ፈሷል። ፈሷል ና ፈሷል። ማርያምን ፈሷል። እንደዛ ከሆነ እኮ እኔ ግልብጥ አደርገዋለሁ እኮ ፈሷል። አንድ እየደወልክ አይ ሲጀመር የመጨረሻ ስለሆነ ነው በእኔ ያለቀ ነው። ፈሷል። እስኪ ደግሞ ፈሷል አይደል? በሷ ነው የሚያልቀው። ማለቅ በሷ ነው የሚያልቀው። እንዴ ቢሆን ራስ ታረጋለሽ። አንቺ ከደረሰ ያልቃል በቃ። ወይ ኮንትራክት ትምህርት ያለሽ ግድ ነው። በሷ ደግሞ አራቃሪ እንዴ ሁለት አለማሳደሽ ነው ያምዋል ይደውና አንተ ቀጥል። እሺ ብቻ እኔ በቃ ቁም ነገር ይምሰለው ባጭሩ አይደለ? የምታወራው ነገር ይምሰለው። የምታወራው ነገር ቀልድ እንዳይመስለው እሱ ያ ሰው ማለት ነው። ሲሪየስ አድርገህ ማለት ነው። እንሳቅ ፈታ ነው በቃ አስደስተን እሱ እንዴ እሱ አሳይቷል እኮ ለኪ ከምትሳካ እሺ እግዚአብሔር ያውቃል። እሺ ጀማው ቁጥር ማን ነው ያወጣው? አይደለም ካልተነሳ ሁለተኛ ያነሳ ይችላል። በቃ ሁለተኛ ካላነሳ ሁለተኛ አይደል ነው። በቃ ይነሳ ሁለተኛ አይደል ይሰጣል። በቃ ሶስተኛ ተወለዋል። ቀጥታ ለምንድን ነው በለው? በሶስተኛው የኔ ችግር አይደለም የነሱ ያለመሳ ችግር ነው። እሱ እንደዛ ነው። እኔ እኮ ጭራሽ አውርታኛለች እኮ ያሟል። ካልተነሳ አልተነሳም። እሺ ቁጥር እንስጠው። ቁጥር አንድ የዘንድሮ ሰው ልስጣ የዘመኑ ሰው 01 ቤት ምናምን ነገር እሺ ቁጥር 11 ቤት ጻፍ። 11 ቤት ባንክ እንደዛ ይሻላል። በባንክ ምናምን ነገር እንደዛ ነው ይሻላል። እንደኔ አይተዋላ የሰራሽ 11 ጠይቁት በእናታችሁ ልጁ የትንሽ ቀዝቀዝ ኤልያስ ተው ንቃ ኤልያስ በሶስተኛው ነው አንተ ያለበት። ሶስት ደወለ ከዛ ሶስት ደወለና ከዛ በአራተኛው አይደለም በሁለተኛው ነው የተነሳለው። በሶስት እና ሰው ካልተነሳልኝ አንድ አለኝ ቶታል አሰብ ኦሬዲ አንስቶታል። 11 ቤት ሄሎ ጤና ይስጥልኝ። አብሮ ይስጥልን። ከንብ ባንክ ነበር የምንደውልዎት። እሺ ንጌታ የአውቶሞቢል ተሸላሚ ሆነዋል። አመሰግናለሁ። እና መቼ መጥተው መውሰድ ይችላሉ? እርሶ ያሉት የት ነው? አስመራ። አዎ አዲስ አበባ ብራንች ያውቁታል። እዛ መጥተው መውሰድ ይችላሉ። እሺ ቻው። ኖ አንዴ ስሙኝ። ልስማ እስኪ ወንድም። ምን ነው ደስ አልወሎትም? ለምን ደስ ይለኛል? በእጄ ያልደረሰ ነገር ደስ አይልም። ኖ ሀብታም አይደሉም እንዴ? ሀብታም አይደሉም? ሀብታም ለሆን ምን ለሆን በእጄ ያልደረሰ እኮ ልንገርህ አይደለ? በቃ ደሃ ኖት። አዎ አንተም ደሃ ነህ። መናጢ ደሃ ነህ። ኧረ እኔ ደሃ አይደለሁም። 50,000 ብር እኮ ነው ደሞዜ። እርሶ ግን 1 ብር። በቃ ደሃ ኖት፣ እመኑ ደሃነቱን። የደሃ ኖት። እና እርዳታ ልታደርግልኝ ነው? አዎ እርዳታ ላደርጉለት ነው። በጎ አድራጎት አለኝ። ኧረ ተው እንግዲህ እግዚአብሔር ይስጥ። እሺ አይረዱኝም? እኔን አይረዱኝም? ቸግሮኛል። ስልክ ቁጥር ልንገሮት? በቴሌ ብር ወይ በባንክ ያስገቡልኝ። በጣም ቸግሮኛል አባቴ። ደህና ቸግሮኛል እኮ ነው ያልኩት። ደህና አይደለሁም። በአካል ብትመጣ ግን ለዚህ ጉብዝና አሸልመህ ነበር። ኧረ አሁንም ሸልሙኝ፣ እመጣለሁ። እዚሁ ሸልሙኝ፣ ደስ ይለኛል። እዚሁ ሸልሙኝ፣ ደስ ይለኛል። አስመራ አትመጣም? አስመራ በጣም ሩቅ ነው እኔ ካለሁበት። ኧረ ተው ምን ሩቅ ነው? ቅርብ ነው።
በቃ እሺ እመጣለሁ። ደህና ደሩ። እሺ ደህና ዋል። ደህና አስደብሮኛል። አይዞህ አይደብርህ ተዝና። ከኤፍኤም ነበር የደወልነው። በጣም ፈታ አድርጎናል። አዎ ተመልካቾች አንተ ከታረከው እኮ ናቲ ምን ሆነ ነው? ምንድነው? ምንም ነገር አላረኩም። ልገባልህ ነበር እኮ ከኤፍኤም ነው። ፈታ አድርገናል። ወደ ስጦታው እንሄዳለን። እጣውን እናወጣለን። አትልም? ምን አይነት ሰው ነው? ድጋሚ ደወልክ ነው? ራስ ዘግተው ለምን ዘጋው? አንተው እንዲህ ነው ተወዚሁ አንድ ላይ እናውራ። መሀል ላይ አድርገው ነው ማለት ነው። እሱ አልቀጣም። ምን ልትለው ነው? እንትን ዘጋው። ተመልካቾቻችን ያው የደወልለት ደንበኛችን በመስመር ላይ አግኝተነዋል። ተመልካቾቻችን ወደ አድማጮቻችን ማን ነው ወደ አድማጫችን እንሄዳለን። ሄሎ ኤፍኤም መዝጊያ ሳናረግ ዘጋንቦት። በጣም ይቅርታ። ኤፍኤም ማውራታችን ተበላሽቶ ነበር። በጣም አዝናንተውናል። አድማጭንም በጣም አዝናንተዋል ይመስለናል። አድማጮቻችን ያው እየገቡ ተናግረዋል። በጣም እናመሰግናለን። እና እጣ እናወጣለን አንድ ጊዜ። የካርድ ሽልማት ነው። እባክዎት እሺ ለኛ ካርድ ይላኩልን እባክዎት። ብድር አለብኝ እባክዎት። እሺ እደውላለሁ። አልፈታሁትም። እደውላለሁ። እሺ ፈታ እንላለን። እሺ ቻው። ያዝገናል። ሌላ ሰው ይሰድብ ነበር። አንዳንድ ግን እግዚአብሔር ራስ በራሳችን የሳቅነው አንድ ቃሪያ ይበላል። አንድ ቃሪያ ግድ የቆራሱ ራሳችን እሱን ላለማስገኝ ተመልካችም ይፈርዳል። እሱን ላለማስገኝ አንድ ቃሪያ የተሰራ ነገር ነው። እሱ አሯል ታራለህ ነው ሳንተም ናቲ። በእርግጥም ተመችቶኛል ልጁ ነው የምፈልግ። አኝከው ምንድን ነው? አልሰማነውም። አይሰማም፣ ድምፅ አይሰማም። ምን ነው ሳውንድ ፕሩፍ ነች እንዳትተፋ። ባለፈውን ቪዲዮ ላይ ተፍታል። ናቱ አንተ ቃሪያ እየበላ ታወጣለህ። ፍሬ በሁለት ጨርሳት በአንድ በጨርሳ ይቻላል እንዴ? ንገሩት። ምን ትገላምጠኛለህ? ብላ ከስሩ ነው እንዲህ ጀምሮ ናት። የስሩ ይገባየው ነቅየው ነው ነቅለው ነው። እኔ እኮ እንጨቱ ነው የበላው። ተረባል። አኝከው አትሰማነው? አኝከው አይደለም እውነት አኝከው ነው። ሰው መከፋት የለበትም። አታስደብረን እኮ እንዴ እንግዳ በዛ ማላፈና ነው። በዛ ያዝና ምንድነው? እውነት እያኘከው ናቲ። ልብህን መሰማት አለበት። አዎ እንደሱ እንደኔ ማለት ነው። ህይወት ሁለት መሆን አለባት። ፊትህ መቅላት አለበት። ፊትህ አልቀለም አንድ ነው። አረ እስኪ ወጣ ማለት ነው። እንትን እንጨምር ነበር ማርያም ስሜትን አውቀዋለሁ። ወንድሜ ጓደኛዬ በርታለሁ። እንግዲህ ቤተሰቦቻችን ያው ስንት ሰው? ሁለት ሰው ተቀጥቷል። ሶስት ሰው ተቀጥቷል። አንዱን በድል ተወጥቷል። ሁለታችን ደግሞ ቃሪያውን በልተናል። እና አንድ ሰው አሁን ከሁለት አንዳችን እንቀጣለን፣ እንጨርሰዋለን። በቃ እሱ ስለሚቀጣ ችግር የለውም። ማን ላይ እንደሚደርስ እናያለን። መከታተላችሁ እንዳረሱ ሰብስክራይብ፣ ላይክ፣ ሼር እንዳይረሳ። ወደ አራተኛው ጌማችን ወይም ወደ አብራችሁ ነው። ማን ነው የሚጀምረው? እኔ ነኝ የምጀምረው። የት ነሽ? እኔ ነኝ። የት ነህ? አንቺ እንዳትሞይሽ በቃ። ኧረ አልሞላውም። ትንሽ ብቻ ጠጋ። ዞር እንደዚህ የህገወጥ እጅ መያዝ እኮ አይደለም። ይሄ ነገር ያስበላናል። ግን ቆይ ይታረቅ።
ማጋ ነው ይመጣል ማኔ ጋር በመኪና ናቲ እናንተ ጋር እንዳይደርስ ነበር። ኧረ እባክህ ይሻላል። አይ ምርጥ ነው። የጆጉ ነው። አይ ግን ቦታ አለው። የጆጉ ነው። አይ ስጠው ቦታ አለው። ለማን ሰጥቶት ነው የሚጠጣው? ናቲ ወጣተ ነው። ኬት ነው የመጣው? ኬት ነው ያመጣው? በቃ እዚህ ጋር ቤት የተደወለ አልፈሰሰም። መብርሃንን ፈሷል። ገና ሳይሞላ ነው አልፈሰሰም። የምን እንደሆነ አላውቅም ግን ፈሷል። አልፈሰሰም። የእንትኑ ነው ሳላውቅ ነው አባቴ አጠገቤ እንዳትደርስ ጠገበኝ። አንተ እንዳትነካኝ በሁለት ጠላቶች መሀል ተቀምጬ ተቀላል እኔ አልነካሽም። አንፈልግም። ዋ አንተን ጀመርክኝ። አልፈሰም ማርያምን እኔ ማለት መብርሃንን እድሏ ግን ከልክ በላይ ነው። ጌታ ሆይ አያሁን ተሰማ እኔ አቀጡኝ እንዴ ጥሩ ልጅ ነበር። አላወቅኩትም። ታዲያ ምን ላድርግ? እንዴት ተበላሽ ተቀረ? አይ ማንጋት ነው ናቲ ተደግሞ ተንቀርቅቄ እንዳደረገኛ ጉሮሮ ላይ አስቀምጨው ተደፍቷል። ናቲ ግድ ይልሻቱን አልወረደም። አብጧል። አየር ላይ ነው ያለው። ኤልያስ ኮርማ ይችላል። አንተ ምን እንዳይዘይ ኢላ እንደምን ማፈሰው በሱ ካልፈሰሰ ማርያምን ኤልያስ እንደምንም እሷ ጋር ይደርስ ጋድ አንተቀጣለ በቃ አይደለም። አንተ እሷ ላይ ብቻ እንትን ማለት ይችላል። አይገባም። እንግዳ ነህ። ሳትቀጣም ብትሄድ ኖርማል ነው። እንግዳ ደግሞ አይቀጣም። መቀጣት የለበትም። አሁን አስባችሁታል? ይሄን ጫለ እንግዳ መጥቶ ተቀጥቶ መሄድ አለበት የለበትም። እንደዚህ ነው የምናደርገው። ሲጀመር ጨዋታው እንደዚህ ነው የሚያምረው። በቃ ያው ምንም ማድረግ አይቻልም። ስልክ እንሰጣለን የምትይው ነገር ካለ ስለደረሰብኝ መከራ የምደውልልህ ሰው ብቻ በደንብ ፕራንክ ተደረግ። ከዛ እነሱን አስቀልኝ። እንግዳ እንትን ማለት እሺ። እንግዲህ ጀማው ያው እንግዳችን አፉሚ ደርሶባታል በመከራ ከብዙ ልፋት በኋላ እኛ ምንም አይደለም። እንግዳ አቀባበላችን እንዴት አያችሁ? አቀባበላችን እንዴት እንግዳ መጥቶ ሳይቀጣ ይላል። እናንተስ ምን ትሉናላችሁ? ኮሜንት ላይ አስቀምጡልን። ማን ፌር እንደሰራ ፌበር ምናምን ማነው ዘማጁ ይልን በቃ እና ጀማው አሁን አፉሚ ትቀጣለች። ወደ ቪዲዮ አብራችሁ ቁጥር ንገሩ። 16 39 ምንድን ነው የምለው? የፈለግሽውን ነገር አንቺ እኮ ሲጀመር ሴት ነሽ፣ አይከብድሽም እኮ ወንድ ካነሳው ደግሞ እረፍት አይደል እንዴ? እግዚአብሔር ደስ ነው እኮ የሚለኝ። እኔ እንዳትታዘቡኝ፣ እኔ ተደናጃኝ ሰው አይደለሁም። አይቀበልም። ሶሪ ሁለት እድል አፎም ሁለት እድል ቃሪያን እያሰብሽው ግን ቆይ ሳጽፊ የትኛው ይቀልሻል? ከቃሪያውና ከዚህ የትኛው ነው ፊትሽ የሚያቀለው? ኬቱና ኬቱ ከቃሪያውና ከፕራንኩ ፕራንኩ ቀላል። ሁለት እድል እንጨምርልሻለን። 4 ማለት ነው አላት። ሁለት እድል አላት እንዴ? እንጨምርልሻለን አላት ነው ሰር እንጨምርልሻለን። አሁን አንዱ ከትፏል እንግዲህ አይደለ? እሺ 1639 ሄሎ
ናቲና ወደዚህ ወጣ ብላ ና ናቲና እንዴ አይነሳም። ኧረ ተው ሰማት ደስተኛ ነኝ እንዴ። በቃ 909 ደውል። እነሱን እንትን ብል ይሻላል። 99 ተው 91 25 ይህ ድርጅት ወይኔ መብርሃን ይህ ቁጥር አይታወቅም። የጥሪ ማዕከል አስፈላጊና ወሳኝ ሰዓት ሲጀመር ቴሌዎች 99 ቤት አያውቁትም አላቸው አላችሁ 99 ቤት ምንድነው? አዘጋጉ ራሱ ይለያል። አዘጋጉ አይታወቅም ከየት እንደመጣ ነይ 99 ቤት ፋሚሊ እንግዳችን ቃሪያን ልትበላ ነው። ከሚገርማችሁ በልታ አታውቅም። ቃሪያ እንዳጣራ ነው ኮና የቤት ውስጥ ከዛሬ ያው የመጀመሪያ ጊዜዋ ነው ቃሪያ ስትበላ እና ያው እንግዲህ 3 እንስጣት ነገር ከዚህ በፊት በላቸው ምናምን 4 ነው። ቆይ ታውቀው ለዛ ነው በቃ አይደል አንድ ብቻ በቃ ቀልድ ነው። ማርያም ሁለተኛ ያስመጥቼ ለራሴ እኔ ደውዬ እንደፊቷን ነውና አንድ ቢቀምጣ ምን አይደለም ችግር የለም። በዚህም በላና ሁለቱም ይቀላል። አብሽ ተመያለሽ አንድ አይቻልም። እሺ ሶፍት አዘጋጁ ስለማለቅስ ፕሊስ ተባባሉ። አይደለም ሶፍት ቼክ አደረጋችሁኝ እንዳትሉ አንዳችሁ እሱ ማለት ነው። ያው የቆየ ቂም አለበት ከኔ ጋር። አይ በቃ የሆነ ነገር አለ አለባችሁ ሲጀመር አለ። አይ እኔ እንኳን ምንም የለብኝም፣ እሱ ግን አለበት በደንብ አለ። ባላ ስብስ ይባይ ቢ አይገልሽም እኮ ቀጥላ በሽታ ከኔማ እንዲመጣ ደስቶታ ለምንድን ነው ቶሎ የምትጮው? አኝኪው ማርያምን አኝኪው ማርያም ትንሽ ትንሽ እንደሱ ትንሽ አኝኪው ሳታኝክ እየዋጠችው ነው። ማርያም ሳታኝክ እየዋጠችው ነው። ይለኛል ዝም በሉ። ሁለት ተበዳይ ምንም አልሆነች። ምንድን ነው ነገሩ? ዋት አንድ ጨምርላት። እሺ ግማሹን እንግዲህ ለሽ በእኛ ግብዣ ነው። ደህና ነገር እንደገበረ ሰው እንዴ ይሄን ግን በስተክላኝ ኪሎ ላኔ ነው የሚከፍለው። አይ ግዴታ አይደለም አይከፈለው በቃ አይደለም ከፈለው ቆይ ትብላ ጨርስ ይታኘክ አላለቀም። ኤልያስ ምንድን ነው ያለችው? አላሳዝንም። አራፍላት ቆረጥኩት አይደል? ተይው በቃ ይቅርብሽ። እንግዳ ትንሽ እንጠብቅሻ። ክቡር እንግዳ ምን ይሄ ነው? መስማ እንግዳ ይብላ ምንም ነገር የለውም። ቆይ ትንሽ እየቆየ ነው። እየጠበቅን ነው ሁለታቸው። ለኔ ከዚህ እንግዳ በፊት ነሽ ይላል። እኔ ምንም አይደለም፣ ግን ቂም አለባቸው። የሆነ እኔ ሳላቅ ያደረኳቸው ነገር አለ። ስፔሻል ደግሞ በተለይ በጣም ይሄም አለ እኮ ያ ሁሉ ስራ ሰርተን እዚች ጋር ዞርሽብኝ። ስማት ምን አይነት ሰዎች ናቸው ግን? ጨምራለሽ ነው እንዴ? ይሻላል። እስቲ አንድ አልከፍልም። አይ ይሄ አልከፍልም። አይ ደደግኝ አልከፍልም። እና አቤል ነው የቀረው። አቤል ዝም ብለህ አንዱን ትበላዋለህ። ዝም ብሎ ያለውን ይታያል። ፋሚሊያንስ አልቋል። በቃ በእነሱ ተቀጥተዋል። እኔ ወደ ቤት ልሄድ ነው። ቤት ቶሎ ና ተብያለሁ። እናቴ ትፈልገኛለች። ምንድን ነው ይመሽበታል። እኔ አንተ ተው ግድ የለም ናቲ እና ጀሞ ችግር የለም። እንቀጥል። በቃ በዚህ ያልቃል። በቃ እኔ አልበላውም። ሙት ስለ ያው እንግዲህ ዩቲዩብ በዚህ መልኩ ጨርሰናል። አሪፍ ቪዲዮ እንደሚሆን ተስፋ እናደርጋለን። እንግዳችንን ያው ደስ በሚል መልኩ ሸኝተናታል።
አክብረን በክብር ተቀበልን። በጣም ተስማሙ። የኔ በጣም ተንከባከባችሁ። ታሻው ስለተከታተላችሁ እናመሰግናለን። ከልብ ቲቪ ሾው አይደለም ይሄ ግዴለሽ ማንቻችሁ ግዴለሽ ሰብስክራይብ እያደረጋችሁ ወዳችኋለን። እንግዳ እንዳይመጣ እዚህ ሌላ ምንም ማለት ነው አይባልም። በቃ ግን በቃ እንዳትመጡ እንዳትመጡ ሪኮመንድ ማድረጋችሁ። አዎ በቃ ማንም እንዳይመጣ። እኔ ምንድነው በእኔ ይብቃ፣ በእኔ ደረሰ፣ በማንም አይድረስ። ሌላ ምንም አልልም። በቃ እንዲህ እንደተባበሩብኝ እኔ በሌላ እንትን አገኛቸዋለሁ፣ ችግር የለውም። ግን አሪፍ ጊዜ ነበር ያሳለፍነው። በጣም አሪፍ ጊዜ ነው ያሳለፍነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታታቸው። እንወዳቸዋለን። ቻር ሰንብቱ። አቢሲኒያ ስኳድ ይቀጥላል።